ሰላም የቪዲዮአችን ተከታታዮች፣ በዛሬው ቪዲዮአችን በተደጋጋሚ የቆዳ ድርቀት የሚያጋጥመን ሰዎች እንዴት አድርገን ቆዳችንን በተፈጥሮ መንገድ ለስላሳና ማራኪ ማድረግ እንደምንችል እናያለን። የቆዳ ድርቀት ብዙ መንስኤዎች ያሉት ሲሆን ከነዛ ውስጥ ዋነኞቹ የሚከተሉትን ይመስላሉ። አንደኛ፣ በቂ ውሃ ለመጠጣት። ሰውነታችን በበቂ ሁኔታ ውሃ ካላገኘ ቆዳችን ደረቅና የተሰነጣጠቀ ይሆናል። ሁለተኛ፣ ቀዝቃዛ የአየር ሁኔታ። ቀዝቃዛ የአየር ሁኔታ በሚኖርበት ሰዓት አነስተኛ የሆነ ሂዩሚዲቲ ስለሚኖር ሰውነታችን ውስጥ ያለው እርጥበት በቀላሉ ተመጥቶ ያልቃል። ይህም ቆዳችን እንዲደርቅና የተፈጥሮ ወዙን እንዲያጣ ያደርገዋል። ስለሆነም ቀዝቃዛ አየር በሚኖርበት ሰዓት ላይ አሁን በዚህ ቪዲዮ የምናያቸውን የተለያዩ የተፈጥሮ መንገዶች በመጠቀም ሰውነታችን እርጥበቱን ይዞ እንዲቆይ ማድረግ ይኖርብናል። ሶስተኛ፣ ጠንካራ የኬሚካል ይዘት ያላቸው ሳሙናዎች። አንዳንድ ሳሙናዎች በተፈጥሯቸው ጠንካራ የኬሚካል ይዘት ያላቸው ሲሆን በምንጠቀማቸው ሰዓት የቆዳችንን የውጨኛውን ክፍል በመጉዳት ሰውነታችን የራሱን እርጥበት ይዞ መቆየት እንዳይችል ያደርጉታል። ስለዚህም ለሰውነታችን ለሰውነት ተብሎ ከተሰራ ሳሙና ውጪ ባንጠቀም ይመረጣል። አራተኛ፣ ኦቨር ኤክስፎሌቲንግ ወይንም ከልክ በላይ ያለፈ የሞቱ የቆዳ ሴሎችን የማንሳት ሂደት። ኤክስፎሌሽን ወይንም የሞቱ የቆዳ ሴሎችን የማንሳት ሂደት ለቆዳችን ተመራጭ ቢሆንም ከመጠን ያለፈ ሲሆን ግን ቆዳችን እንዲደርቅና እንዲሰነጣጠቅ ያደርገዋል። ስለሆነም ቆዳችንን ኤክስፎሌት ለማድረግ የምንጠቀማቸውን የተለያዩ ማስኮች በሳምንት ለተወሰኑ ቀናት ብቻ በመጠቀም ቆዳችንን ካላስፈላጊ ድርቀት መከላከል እንችላለን። ቆዳችንን ስለሚያደርቁ ነገሮች ይህንን ያህል ካልን፣ በመቀጠል ደግሞ የቆዳ ድርቀትን ለመከላከል በቤት ውስጥ አዘጋጅተን ልንጠቀማቸው የምንችላቸውን ተፈጥሯዊ ዘዴዎች እናያለን። አንደኛ፣ ሬት። ሬት በተፈጥሮ በውስጡ የቆዳ ድርቀትን የሚከላከል ንጥረ ነገር ያለው ሲሆን የቆዳችንን ተፈጥሯዊ ልስላሴ ጠብቀን ለማቆየት ሬት ወሳኙን ድርሻ ይወስዳል። ስለሆነም የሬት የውስጠኛውን ክፍል በቆዳችን ላይ በመቀባት ከ15 እስከ 20 ደቂቃ አቆይተን በንጹህ ውሃ በመታጠብ የቆዳ ድርቀትን መከላከል እንችላለን። ወደ አመሻሽ ላይ ከተቀባን ደግሞ ሳንታጠብ ማሳደርና የተሻለ የቆዳ ልስላሴን ማግኘት እንችላለን። ሁለተኛ፣ ማር። ማር በተፈጥሮ የቆዳ ድርቀትን ለመከላከል የሚያገለግል ሲሆን ማርን ቆዳችን ላይ ተቀብተን ከ15 እስከ 20 ደቂቃ አቆይተን በንጹህ ውሃ በመታጠብ የቆዳችንን ልስላሴ ማስጠበቅ እንችላለን። ሶስተኛ፣ አቮካዶ። አቮካዶ በተፈጥሮ በፋትና በቫይታሚን ኢ የበለጸገ ሲሆን ከፍተኛ የሆነ ቆዳን የማለስለስና የማፍካት ኃይል አለው። ስለሆነም ግማሽ ያህል አቮካዶ በማንኪያ አድቅቀን ቆዳችን ላይ ብንቀባው በመቀጠልም ከ15 እስከ 20 ደቂቃ አቆይተን በንጹህ ውሃ በመታጠብ የቆዳችንን ልስላሴ ማስጠበቅ እንችላለን። አራተኛ፣ የወይራ ዘይት። የወይራ ዘይት ከፍተኛ የሆነ ቆዳን የማለስለስ አቅም ስላለው ሁልጊዜ ማታ ማታ ከመተኛታችን በፊት የወይራ ዘይት ተቀብተን ብናድር ለስላሳና ማራኪ ቆዳ እንዲኖረን ያደርጋል። አምስተኛ፣ ወተት። ወተት በተፈጥሮ በላክቲክ አሲድ እና በፋት የበለጸገ ስለሆነ ከፍተኛ የሆነ ቆዳን የማለስለስ ኃይል አለው። ስለሆነም ግማሽ የሻይ ሲኒ ወተት በማዘጋጀት ያዘጋጀነው ወተት ውስጥም ንጹህ የነጠላ ጨርቅ በመንከር የነከርነውንም ጨርቅ ቆዳችን ላይ በመቀባት ቆዳችን ወተቱን እስኪመጣው ማለትም ከ5 እስከ 10 ደቂቃ በማቆየት በንጹህ ውሃ መታጠብ እንችላለን። ይህም ቆዳችን ልስላሴውን ጠብቆ እንዲቆይ ያደርግልናል። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮአችን ከተመቻችሁ ላይክ፣ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።